አሳያችኋለሁ ማለት ነው። ሉክ አሁን ኦልሞስት ቤት የምታምታው ላይ ከተማ ውስጥ ሰራ ቤት ያዘ ሰማንያ ናዘ ሉክ ሌላ ለምሳሌ በሉት ሁላ በቃ ብታዩት በአይናችሁ ያላችሁ የምትጠጉ ፕሮዳክሽን ነው ያለው በትምህርት ቤታችን ውስጥ ማለት ነው። ይሄ በጅማ ዞን ውስጥ የሚገኝ ቤት ነው። ዛሬ ይሁን ነው ግን ይሁን ያው እየቀረጽኩ ነው ማለት ነው። ሉክ ለምንድን ነው ይሄንን ሰርተን ለሰው ማናሳየው? ሉክ በጣም ፕሮዳክሽኑ ትልልቁን አሳያችኋለሁ ማለት ነው። እስቲ ትዕግስት ካላችሁና ካያችሁት ይሄን ቪዲዮ ኖርማሊ ከወደዳችሁት ላይክ አድርጉት፣ ኮሜንት፣ ሼር። ሉክ አሁን ይሄ ማለት በላይ ደብቀነው ነው ማለት ነው። ተማሪዎቹ መጥተው ሃንግ እንዳያረጉ እኛ ተማሪ እንግዲህ ሃይስኩል ስለሆነ አንዳንድ ስለማይቻል ማለት ነው። ሉክ ይሄንን አሁን ለምሳሌ ይሄንን ብታዩ ይሄ ፕሮዳክሽን ማን ያምናል? አሁን ይሄንን ማን ያምናል? ለዚህ ይሰራል። ከተማ ውስጥ ነው መሀል ከተማ ማለት ነው። ግን እነዚህ ፕሮዳክሽን በጣም ብዙ ማሳ ነው ያለን። ዩሲ ፓፓያን ባለፈው በቪዲዮ አሳይቻችኋለሁ። ግን ዩሲ ይሄንን ቪዲዮ ሉክ ስቴም ፓት ነው። እንዴት ነው የምታምኑት? ይሄ ተሰርቶ ነው እንግዲህ ይመጣው። ሉክ ሰው ከተማ ውስጥ ነኝ እንዴት ነው የሚሰራበት? በትንሽ ኤሪያ ላይ ሉክ ሙዝ አሁን ትልቁን ላሳያችሁ እስቲ። እዚህ ጋር እኔ አይቼ አሜዚንግ እንደዚህ ይቻላል እንዴ ምናምን ያልኩት ሉክ ሙዝ አሁን ለምሳሌ ሉክ ልቅልቱ ማለት ነው። ቁመቱ ራሱ አጭር ስለሆነ አልቻልኩም ማለት ነው። ሉክ ያወጣል ማለት ነው። በጣም ብዙ ነው ማለት ነው። ሉክ ያያችሁት ነው። ይሄንን እዩት እስቲ። ኦልሞስት ሊደርስ ነው። በቃ ልንሸጠው ነው ማለት ነው። አያችሁ ይሄን this is normally the production of our school አያችሁ ሉክ ይሄንን this is ይሄን በቃ በጣም ቱሪስት ይሄ ሙዝ ይሄ ስፒሺስ በጣም የሚገርመኝ ስፒሺስ ነው። በጣም ባሳያችሁ ደስ ይለኛል። ሉክ አሁን ይሄ ግማሹ ነው። እስቲ ያው አያችሁት? ይሄ ሙዝ አያችሁት እንዴት ደራርቦ ነው ማለት በአንድ ላይ በጣም ብዙ ማለት ነው። አያችሁ በአንድ ፍሬ በአንድ ተርም ላይ እንዴት ይሄ እንደሆነ እዩት። ባናና እዩት። ባናና አየሽ እንግዲህ በትምህርት ቤት ነው። የሽንት ቤታችን ነው። የእኛ ቶይሌት ነው። በዛው ነው እንግዲህ ይሄ ትልቅ ነው። በጣም ትልቅ ነው። እንግዲህ ካሜራው ትንሽ ኳሊቲ የለውም ይመስለኛል። በጣም እዩት። ይሄ ትልቅ ነው። እግዚአብሔር በጣም ትልቅ ነው። ስለዚህ ይሄን ፕሮዳክሽን እንግዲህ እኛ በጀልማ ነው የምንሸጠው። ወደዳችሁት? በጣም ብዙ ነው። ምን በጣም ብዙ ነው። በጣም ብዙ ነው። እዚህ ጋር ናዘር አለ። እዚህ ጋር እንደምታዩት ዙሪያ ባሳያችሁ ሙዙ እንደዚህ 90 ሁላችሁ እንደዚህ ባሳያችሁ ሙዙ በጣም ብዙ ፕሮዳክሽን ነው። እስከዛ ማዶ ድረስ ሙዝ ነው ተክለን ያለ ነው። ስለዚህ አበረታቱ። ኖርማሊ ይሄን ስራ እንግዲህ እኛ የምንሰራው ለማን ነው ማለት ነው? ፎር ጀነሬሽን ነው ማለት ነው። ዩሲ ይሄ በቃ መንገድ ላይ እየሄድኩ ነው። ግን አሁን መንገድ ላይ እየሄድኩ ራሱ ሽንት ቤት እየሄድኩ አስባችሁታል? ሙዝ ማለት ነው። ቻቻችሁት ይሄ ወደ ላይ የምትመለከቱት ይሄ በዚህ በኩል አለ። እዚህ ጋር አለ። እዚህ ጋር ትልቅ ሙዝ ነው። ይሄ በጣም ባይዘይ ምርጥ ዘር የሚባለው ነው። በ3 አመት ውስጥ የሚደርሱት ነው። ኖርማሊ በጣም ቆርጠናል። ባይዘይ በጣም ቆርጠን ሸጠናል። ግን አሁንም በጣም አያችሁት። እዚህ ጋር ደግሞ ከናዘን ማለት ነው። ጣውጣ አይልም። በቃ እዚህ ይሄው የደረሰ ነው። ቀይ ነው አሁን አያችሁት። ቀይ ነው በስሎ። ስለዚህ ይቻላል፣ የማይቻል ነገር የለም። ዩሲ ኢትስ ፖሲብል ከተሰራ ከታቀደ ኤቭሪቲንግ ኢዝ ኦኬ። ባይ ዘ ወይ በጣም ኦኬ ነው የሚሆነው። ግን ቤት ቁጭ ብለን ማንሰራ ከሆነ ኢትስ ነቲንግ